በመንፈስ ያየው ነገር ልነግርሽ። እሺ እስክርቶ አምጡልኝ። በዛ ለዚህ ሴት ፈጣኝ መልአክ አላት። አሜን። ለምን ፈጣኝ መልአክ እንዳለች ታውቃለሽ? እኔ አሁን የሚነገረው ትንቢት ሁለት ነው የሚነግርሽ። ሁለቱ ትንቢት እንደሚፈጸም ኮንፈርሜሽን ነው የሚሰጥ። እሺ ማክሰኞ ትምህርት ተማርኩ በል። ማክሰኞ ትምህርት ተማርኩ። መሸ በል። መሸ። ከዚህ ወጣ በል። ከዚህ ወጣ። ሰው ወደ ቤት እንደሚሄድ ሄዶ በእግር ተጓዝኩ በል። ሰው ወደ ቤት እንደሚሄድ ወደ ቤቴ ተጓዝኩ። መኪና በል። መኪና መቆም የማይገባበት ቆሞ በል። መቆም የማይገባበት ቆሞ ፒክ አደረገኝ ጫነኝ በል። ፒክ አደረገኝ ጫነኝ። ገባው በቃ ከፍቼ በል። ገባው በሩን ከፍቼ። ፒካፕ መኪና በል። ፒካፕ ቆይ እየገባ ነው ውስጡ። ነጭ መኪና በል። ነጭ መኪና። ሰዎች በእግር ሲጓዙ እሷ በመኪና ነው ሄደች። እዚህ የጫነ እንዳይመስላችሁ፣ እዚህም የጫነ እንዳይመስላችሁ። ቀለበቱ መንገድ ላይ አስፋልት ላይ ነጭ መኪና ፒካፕ ድንገት አቆመ። ሄደ ገባሽ። ሄድኩ ገባሁ። እግረኞች ሁሉ ከዚህ ወጥቶ ግማሹ የተጓዙ ነበሩ እግረኞች። እሷ በምንድን ነው ሄደችው? በጣም ዘመናዊ በሆነ ፒካፕ ነጭ መኪና ነው። መቼ ነው እዚህ ቸርች መጣችሁ? ባለፈው መጣሻለ ማክሰኞ። እሁድን ቀን ነው የመጣሁት ለመጀመሪያ ጊዜ። ከዛ ማክሰኞ። ስንተኛ ነው ዛሬ? ሶስተኛ ቀኔ። ሶስተኛ ነው ዛሬ? 3 ቀን። በመንፈስ ያየው ነገር ልነግርሽ። እሺ ልነግርሽ። እሺ እስክርቶ አምጡልኝ። በዛ ለዚህ ሴት ፈጣኝ መልአክ አላት። ጌታ ምን እንደሚጽፍ ታላችሁ። ቆይ ሉክ አምጡ ስትላት ለሷ ሰጣላት። ሉክ እኔ የሚነግረው ትጽፋለሽ። ለምን ፈጣኝ መልአክ እንዳለች ታውቃለሽ? እኔ አሁን የሚነግረው ትንቢት ሁለት ነው የሚነግርሽ። ሁለቱ ትንቢት እንደሚፈጸም ኮንፈርሜሽን ነው የሚጽፊ። እሺ የሚጽፈው ነገር ምን አልኩት? ሁለት ትንቢት ነው የሚነግረው። የሁለቱ ትንቢት መጨረሻ አጠቃላይ ኮንፈርሜሽን ነው አሁን የሚጽፈው። ኮንፈርሜሽን። እሺ እንደዚህ በል ጻፊ። መቼ ነበርሽ እዚህ? ከእሁድ ማክሰኞና ዛሬ። ኦኬ ስንተኛ ቀን ነው? ሶስተኛ ቀን። ማክሰኞ በል ጻፊ። እሺ ጽፌያለሁ። ቢፎር እንደዚህ በል። ድሮ በል። ድሮ በል። ድሮ ከዛ ማክሰኞ በል። ቆስሚያው በደምብ ስሙት። ትንቢቱ ሁለት ነው የምነግረው ብያለሁ። ከዛ ሁለቱ ትንቢት እንደሚፈጸም ኮንፈርሜሽን ነው። ማክሰኞ ትምህርት ተማርኩ በል። ማክሰኞ ትምህርት ተማርኩ። መሸ በል። መሸ። ከዚህ ወጣ በል። ከዚህ ወጣ። ሰው ወደ ቤት እንደሚሄድ ሄዶ በእግር ተጓዝኩ በል። ሰው ወደ ቤት እንደሚሄድ ወደ ቤቴ ተጓዝኩ። ታክሲ እንደሚቀበል ሰው ተጓዝኩ በል። ታክሲ እንደሚቀበል ተጓዝኩ። መኪና በል። መኪና ማቆማ ማይገባበት ቆሞ ፒክ አደረገኝ በል። መኪና ፒክ አደረገኝ። ቆይ ስማኝ። መኪና በል። መኪና መቆም የማይገባበት ቆሞ በል። መቆም የማይገባበት ቆሞ ፒክ አደረገኝ ጫነኝ በል። ፒክ አደረገኝ ጫነኝ። ገባው በቃ ከፍቼ በል። ገባው በሩን ከፍቼ። ፒካፕ መኪና በል። ፒካፕ ቆይ እየገባ ነው ውስጡ። ነጭ መኪና በል። ነጭ መኪና። ሰዎች በእግር ሲጓዙ እሷ በመኪና ነው ሄደችው። እዚህ የጫነ እንዳይመስላችሁ፣ እዚህም የጫነ እንዳይመስላችሁ። ቀለበቱ መንገድ ላይ አስፋልት ላይ ለትራፊክ የማይፈቀድበት ቦታ፣ አደጋ የሚፈጠርበት ቦታ ላይ ቆሞ ነጭ መኪና ፒካፕ ምርጫዬ ትክክል ከፍቶ ገባች። እግዚአብሔር እንደዚህ ይላል። ነጭ ቪክስ የሚቀጥለው ጊዜ ዘመናዊ ቤት ከፍተህ ትገባለሽ። የምትነዳበት ዘመንሽ ነው። ማያ ራሴ ኪሳራ ያወጀ መንፈስ ዛሬ በትርፉ ቀይረዋል። ኪሳራ ያወጀ በትርፉ ቀይረዋል። አስቤ ነበርሽ? አላሰብኩም በፍጹም። ድንገት አቆመ። ሄደ ገባሽ። ሄድኩ ገባሁ። እግረኞች ሁሉ ከዚህ ወጥቶ ግማሹ የተጓዙ ነበሩ እግረኞች። ያው ማስከኘው ነበርሽ ሰዎች ማስከኘው በምንድን ነው?
በታክሲ 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 በታክሲ። እሷ በምንድን ነው ሄደችው? በጣም ዘመናዊ በሆነ ፒክአፕ ነጭ መኪና ነው። ሃሌሉያ! ኢየሱስ ያድናል። እግዚአብሔር እነዚህ ይልሻል፣ የተወሰደበት ነገር ሁሉ ካንቺ የተወጣበት ነገር ሁሉ ይመልሰዋል። አሜን። እዚህ ምን ብዬ ነው በዛን ቀን ያስተማርኩት? መኪና ተቀበልኩ፣ ቤት ተቀበልኩ፣ ቤት ያስተማርኩት እውነት ነው። ኤው ከዚህ ስትወጣ ላንቺ እግዚአብሔር አዘጋጀ። ዲስ ኢዝ ዩ ፕሮፌሲ። ህይወትሽ የሚቀየርበት ዘመን ይሆናል። ካላንደርሽ የሚቀየርበት ዘመን ይሆናል። እንደ ማንም ሰው ህይወት ጀመረሽ ነበረ፣ ሰይጣን ህይወትሽ ፌል አደረገው። እውነት ነው። እንደ ማንም ሰው ስራ ነበረሽ፣ ስራ እንዳይሳካ ሰይጣን አፈታተነሽ። እውነት ነው። እንደ ማንም ሰው ፋይናንስ ነበረሽ፣ ፋይናንሱ አታክ ያደረገው። እውነት ነው። ማሬጅም እንዳይሳካ ሰይጣን በላ። እውነት ነው። ህይወትሽ ብቻ እንድትመራ አደረገ። ያንቺ አሁን የቤቱ ችግር ፐርሰናል አንቺ ነው የምታውቀው። ቤትሽ ውስጥ ያለው ችግር አንቺና አንቺ ነው የምታውቀው። እውነት ነው። ግን ችግር አንቺ አሸነፈው አቅም አሸነፈሽ ነው እኖርሻለሁ። ጌታ እንደዚህ ይልሻል፣ በዘመናዊ ህይወት ይባርክሻል። ጠላቶችሽ እያዩ ትመሰክራለሽ። ሪላክስ እያረክ ማለት ነው። ሪላክስ እያረክ ተቀበል በኢየሱስ ስም። ሪላክስ እያረክ የመኪና ባለቤቶች በሹፌር ትሄዳላችሁ። መልአክ ለእናንተ ይመደባል። መንገዳችሁ ሁሉ ይመራችኋል። ከእግረኛ ዓለም በኢየሱስ ወጣችኋል። ባለጠጎች ስዳው ጌታ እንደዚህ ይልሻል። አሁን የትላንት ህይወት ሲታይ ዛሬ ሰዎች በጣም እንደከሰርክ ነው ሰዎች የሚያስሱሽ። አንቺ ግን ዩኒቨርሲቲ ውስጥ ነው ያለሽው። እግዚአብሔር አስተምሮ ያጨረሰ ነው። ከዚህም በኋላ ይሳካልሻል። አሜን። ሪሊ ቦታ ነው መጣሽ። በስኬት እግዚአብሔር ከፍ ያርግሻል። አሜን። መኪና ውስጥ እንደገባሽው የራስሽ መኪና ከፍተህ ትነዳለሽ። ዩሲ አሜን። ቻው